ሰላም ለእናንተ ይሁን የተወደዳችሁ እንደምናችሁ እህታችሁ ህይወት ነኝ። እኔ ወንድማችሁ ግርማ ነኝ። ዛሬ የሚኖረን ፕሮግራማችን የሚሆነው ህይወትን የቀደመ አገልግሎት ነው። በዚህ ፕሮግራማችን ደግሞ በጣም እንደምትማሩ እግዚአብሔር እንደሚያስተምራችሁ እናምናለን። ምክንያቱም በህይወታችን ጌታ ያስተማረንን ነው። እንደ እግዚአብሔር ቃል እግዚአብሔር ምን ይላል ህይወትንና አገልግሎት የሚለውን አብረን የምናይ ይሆናል። ዘመናችሁ የተባረከ ነው። ዛሬ እንግዲህ የምናነሳው አሁን እንደተነጋገርነው ህይወትን የቀደመ አገልግሎት ነው። አገልግሎትና ህይወትን አንተ እንዴት ነው የምታየው? ሁልጊዜ እኔ አገልግሎትን ሳስብ እግዚአብሔር ሰውን በተለያየ ጊዜ ለአገልግሎት ይጠራል። ግን አገልግሎት የምናገለግል እኛ ግን እግዚአብሔርን አንደኛ በማወቅ ሁለተኛ ነገር ደግሞ እሱ ለሚፈልገው ነገር ወይም አገልግሎቱ ለሚጠይቀው ነገር ሁሉ ለእግዚአብሔር ራስን አዘጋጅቶ ማገልገል በእግዚአብሔር ፊት እሱ አገልግሎት ነው ብዬ አስባለሁ። መቅደም ያለበት ነገራችን ከምንድን ነው? አንዳንድ ጊዜ ህይወትንና አገልግሎትን ማየት መቻል አለበት። ህይወታችን አገልግሎታችንን ሳይሆን መከተል ያለበት አገልግሎታችን ህይወታችንን ነው መከተል ያለበት እና ስናየው እየመጣ ያለው አሁን እየሆነ ያለው ነገር እንደ ቤተክርስቲያን እንደ መሪ እንደ አገልጋይ የሚያሳስብ ደረጃ ነው። ሰው እንደፈለገ እየሆነ አገልግሎት የሚቀጥል ከሆነ ስጋት ለቤተክርስቲያን ወደፊት ቻሌንጅ የሚሆን ይሄ ይመስለኛል። ድሮ የአገልግሎት ትምህርት ስንማር ሁልጊዜ ልክ አንድ የታመመች አህያ ወይም ራሷ ላይ ቁስል ያለባት አህያ ማር ብታመጡ ትበላላችሁ ወይ? ሰው አልበላም ይላል። አገልጋይ በእግዚአብሔር ፊት ጤነኛ ሆኖ በቅድስና እግዚአብሔርን በመፍራት ጤነኛ ካልሆነ በዛ ላይ ጭኖ የሚመጣውን ነገር ህዝብ መካከል ለህዝብ በረከት፣ ለምዕመን በረከት፣ ለቤተክርስቲያን በረከት፣ ለራሱን በረከት አይሆንም። ስለዚህ መጀመሪያ መቅደም ያለበት ህይወቱ ነው። ከእግዚአብሔር ጋር ያለው ጤንነት፣ ከእግዚአብሔር ጋር ያለው የቅድስና ህይወት፣ ከእግዚአብሔር ጋር ያለው ከቤተሰቡ ጋር ያለው ከሰዎች ጋር ያለው ምልልስ ለአገልጋይ በጣም ጥሩ ነው። ድሮ ገና ጌታን ካገኘው በኋላ የአገልጋይ ትምህርት ተብሎ ስንማር ትዝ ይለኛል። ስለዚህ አሁንም የተለየ ነገር ያለ አይመስለኝም። አሁንም ከምናገለግለው ወይም ለህዝብ አገልግሎት ለሰው ነው አይደል? ለሰዎች ነው የምናገለግለው። እግዚአብሔርም ለአገልግሎትን ቢጠራን እኛ ሰዎችን ነው የምናገለግለው። ስለዚህ ሰዎች ከምንለው ነገር በላይ እኛ የምናደርገው ነው ያህል እኛ ላይ የሆነው ነገር በህይወታችን የምንሰራው ነገር ያህል ኢየሱስም ሲናገር ፈሪሳውያን የሚሏችሁን አድርጉ፣ ግን የሚያደርጉትን አታድርጉ። ስለዚህ አሁን የምናደርገው ነው የሚታየው። ስለዚህ መቅደም ያለበት በሰዎች ፊት እኛ ስብከታችን ሳይሆን ህይወታችን መቅደም አለበት። ሰዎች እሱን አይተው ስለሆነ እግዚአብሔርን ማየት የሚችሉት። ስለዚህ እግዚአብሔር እንዲታይ ከተፈለገ እኛና ከእግዚአብሔር ጋር ያለን የቅድስና ህይወት፣ እኛና ከሰዎች ጋር ያለን መልካም ግንኙነት፣ እኛና በእግዚአብሔር ፊት ያለ ታማኝነት ሁልጊዜ ከመስበክም በላይ ከመዘመርም በላይ መጀመሪያ መቅደም ያለበት ነው ብዬ አስባለሁ። እየላላ ያለ እንኳን አሁን እኛ ባደግንበትና አሁን ባለበት ሁኔታ ስንመለከት ድሮ ሰው አገልግሎት ሲጠራ ቤተክርስቲያን ተጠይቆ ተፈቅዶ ለቤተክርስቲያን ደብዳቤ ተጽፎ ህይወቱ ታይቶ አካሄዱ ታይቶ ነውና ወደ አገልግሎት የሚመጣ እንጂ ሰው በግሉ አሁን በግል ነው ሁሉ ነገር እየሆነ ያለውና ሰውየው የት ይሁን ምን ያድርግ ኢቨን አንዳንድ ቀን የህይወት ምልልሱ ጤነኛ እንዳይደለ እየታወቀ ግን የአገልግሎት በር ይከፈታል። ቤተክርስቲያን አሁን ህይወት ላይ ሳይሆን ፐርፎርማንስ ላይ ችሎታ ላይ አክቲቪቲ ላይ እየተተኮረ ያለበት ይመስላልና ለሚቀጥለው ትውልድ የሚያስፈራ ጊዜ የሚጠብቀን ይመስለኛል። እንደ እግዚአብሔር ቃልም ስናየው በዘፍጥረት 4 ላይ እግዚአብሔር ወደ አቤልና ቃየልን ስንመለከት እግዚአብሔር ወደ አቤል እና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ነው የሚለው። እግዚአብሔር ካቀረቡት መስዋዕት አይደለም የጀመረው ከነሱ ነው።
የአቤልንም ሲቀበል የተቀበለው በግ ስላመጣ አይደለም፣ በግ አርቢ ነው፣ ያኛው ደግሞ ገበሬ ነው። ሰው ካለው ነገር ነው የሚያመጣው። እግዚአብሔር እንደዛ ካልሆነ ፌር አይደለም፣ የሌለህን አምጣ አይደለም የሚለው። ግን ወደ አቤል ሲመለከት መስዋዕቱን እንዲቀበል የሚያደርግ ህይወት ነበረው። ቃየልን ደግሞ ሲመለከት መስዋዕቱን እንዲቀበለው የሚያደርግ አልነበረም። ደግሞ አዲስ ኪዳን እኮ ሲያብራራው ለምንድን ነው ይሄንን ያደረገው ሲል አንደኛ ዮሐንስ ላይ ሲናገር የእሱ ስራ ክፉ የወንድሙ ስራ መልካም ስለሆነ ነው የቀናውና ወንድሙን የገደለው ይላል። ስለዚህ እግዚአብሔር ከአገልግሎታችን በፊት ህይወታችንን ነው የሚፈልገው። እግዚአብሔር አምልኮ የጎደለው አይደለም። እግዚአብሔር መስዋዕት የጎደለው አምላክ አይደለም። እግዚአብሔር ሁሉ የሚያመልከው ፍጥረት ግዑዝ ሁሉ የሚያመልከው ነው። እናንተ ባታመሰግኑት እነኚህ ድንጋዮች ያመሰግኑታል የተባለለት አምላክ ነውና እግዚአብሔር ከኛ ከምናመጣው ነገር ይልቅ ከአገልግሎታችን በፊት ህይወታችን መቅደም አለበትና አቤልን እንዲቀበለው ያደረገው የአቤል መስዋዕት በእግዚአብሔር ፊት የከበረ እንዲሆን ያደረገው የአቤል ማንነት ይመስለኛል። ምክንያቱም ህይወታችን ልክ እንደ ጥሩን ነገር እንደሚያቀርብ መልካም ሳህን ወይም መልካም ገምድ የእግዚአብሔር ቃል ዕቃ ስለሚል እና ዕቃ ነው ብዬ አስባለሁ። ልክ አንቺ እንዳልሽው እሱ ሁለቱም ያመጡት ነገር ለእግዚአብሔር ብሎ ነው ያመጡት። ግን ያመጡበት የህይወታቸው የተቃኘበት ቅኝት ግን የተሳሳተ ነበር። ያኛው ከክፋት ወይም ደግሞ እግዚአብሔርን ካለማወቅ ያመጣው ነው። ይህ ደግሞ እግዚአብሔርን ከማወቅ ያመጣው። ለዚህ ነው ህይወታችን እግዚአብሔርን ደስ ያሰኘውም የተቀበለውም ያሸተተው። እኔ እግዚአብሔር አሸተተው ሲል ምን ያህል እግዚአብሔር ቢወደው ነው። አይሻውን ያመጣውን ነገር የሰዋውን በግ ሳይሆን እግዚአብሔር ህይወቱን ተመልክቶ ለዚህ ነው የተቀበለው። ስለዚህ ሁልጊዜ እግዚአብሔርን አሁን በዚህ ዘመን ቅድም እንዳልሽው ብዙ ነገር ተበላሽቷል። መሪ የሌለበት ነው። ሰዎችን አገልጋዮችን መገሰጽ አይፈልጉም። አገልጋዮች መታረም አይፈልጉም። ቢኮዝ አንድ አገልጋይ ተወልዶ ወይም ጌታን ከተቀበለ በኋላ መቶ እስኪያድግ ድረስ ማክሲማም እንደው በትንሹ ቢያንስ 6 ዓመት 7 ዓመት በህይወቱ ማለፍ አለበት፣ መማር አለበት። ከዛ ቀጥሎ የአገልግሎት ትምህርት በማር ደቀ መዝሙር መሆን አለበት። ጌታን ተቀበለ፣ ተጠመቀ፣ ደቀ መዝሙር መሆን አለበት። ደቀ መዝሙር መሆን ደግሞ በራሱ የህይወቱን አካሄድ የሚቀይር ነገር። ስለዚህ ከዛ በኋላ ደግሞ አገልጋይ ይሆናል። አገልግሎት ደግሞ ስታመጪ ህይወቱ ላይ በተለያየ አቅጣጫ ቤተክርስቲያን ህይወቱ ላይ መስራት አለባት፣ ህይወቱ መሰራት አለበት። አሁን እንደዛ አይደለም። ሰዎች ጌታን በተቀበሉ በተወሰነ ጊዜ እንደምናየው ጌታን ተቀበለ ተብሎ ከዛ በቃ ቲክቶክ ላይ ወጥቶ ይናገራል ስለ ኢየሱስ ክርስቶስ። ሰይጣን መጥቶ ስትሮንግ የሆነ ጥያቄ ቢጠይቀው ለዛ ነገር መልስ መመለስ አይችልም። ስለዚህ ህይወቱ የተሰራ አይደለም። ለመሳትም ለመውደቅም ወይም ደግሞ ተስፋ ለመቁረጥም እንደዚህ በጣም ቀላል የሆነው ለዚህ ነው። ተሳድበውም ኢየሱስን አልቅሰው የሚሰብኩትም ለዚህ ነው። በሰደቡበት አፍ፣ ሌላውን ባንቋሽሹበት አፍ እኔ ለጌታ ስለምቀናው እግዚአብሔር በየትኛውም ስድባችን በየትኛውም ኃጢአታችን እግዚአብሔር ለኢየሱስ ብለን የምንሳደበው ስድብ ወይም ለኢየሱስ ብለን የምንቆጣው ቁጣ በፍጹም የእግዚአብሔር ቃል አንድም ቦታ አይናገርም። ልዝብተኝነት አሁን ብዙ ያለ ይመስላል። እንደ መሪም ለምን ከተገሰጸ ከዚህ ይነቀልና እዛ ይሄዳል። ድሮ ቸርች መቀየር በጣም ከባድ ነበረ አይደለ? ኢቭን መቀየር እንኳን ቢያስፈልግ ከምትቀይርበት ቤተክርስቲያን ደብዳቤ ተጽፎለ ማን መሆንህን እና የህይወት ምስክርነት ታይቶ ነው ሌላኛዋ ቤተክርስቲያን የምትቀበለው። አሁን ግን ብዙ ሰው በተለይ ፌመስ ከሆኑ በኋላ እናት ቸርችም ያላቸው በጣም ጥቂቶች ሊሆኑ ይችላሉ። ስለዚህ ይሄ መረን የመሆን እድሉ እንዲሰፋ የሚያደረገው እሱ ነው ብዬ አምናለሁ። ምክንያቱም አባት የለም፣ የሚቆጣ የለም፣ የሚገስጽ የለም ነው። ሜንቶር የሚያደርግ ሰው የግዴታ ያስፈልጋል። ጢሞቴዎስ እንዲሆን ያደረገው ጳውሎስ አባቱ ስለነበረ ነው። የሚያየው የሚከታተለው ትክክል ሲሰራ ትክክል አደርገሃል፣ ትክክል ሳይሰራ ትክክል አላደረክም የሚል ሰው እጅግ ያስፈልጋል። መገረዝ ሲያስፈልገው በገዛ እጅ ገረዝኩት ይላል። ኢንካሬጅመንት ሲያስፈልገው እንደኔ ነው ተቀበሉት ብሎ ይናገራል። እሱን ወክሎ ያደርጋል። ማድረግ ያለበትን እያንዳንዱን አካሄዱን ይመለከትለት ነበርና መጥቼ እንደውም በእንባ ስታለቀስ ስታመልክ ላይ ሁሉ እናፍቃለሁ ይላልና ከላይ ያችን ሰው አለመኖሩ ይሄ
ይሄ ትንሽ ትክክል ያልሆነውን ከእግዚአብሔር ቃል ውጭ የሆነውን ህይወት እየተለማመድን እየመጣን ያለንበት ጊዜ ይመስላል። ያ ቢኮዝ ባልወለድ ነው ላይ አባት እየሆንን ማለት አይ ልጅ ወልደሽ ከመጀመሪያው ጀምሮ አግብተሽ ወልደሽ ከእርግዝናው ጀምሮ ያለውን ፕሮሰስ ጠብቀሽ ልጅን ካሳደግሽ ልጅ ስለሆነ ልጁ የሚገባውን ነገር ሁሉ በሱ ህይወት ላይ አሁን ያላሳደጉን በህይወታችን ምንም ያለፉብን ሰዎች አባት ብለን እኛም ለመጥራት አባት ተብለውም ደግሞ ያሉ ሰዎች ኮንፍራንስ ስላገለገሉን ብቻ አባቴ ነው ሊሆን አይችልም። አባት በጣም ገስጾ መክሮ አብሮ አልቅሶ አብሮ ቆይቶ አስተምሮት የሚገባ ነገር አድርጎ ለቁም ነገር ካበቃ በኋላ ነው ያን አባትነት የምናገኝ። ስለዚህ ጳውሎስ እኮ ብዙ ሞግዚቶች አላችሁ ግን አባት የላችሁ ማለት አሁን አባት ሳይሆን ያለው አሁን በቤተ ክርስቲያን ሞግዚት ነው የሚጠብቅ ነው ያለው። ሞግዚት ሰዓት አላት፣ የሰጣትን ነገር ይሰጣታል። ጡጦ የሚበላውን ምግብ ይሄ ነው ምግቡ፣ ይሄ እንዲህ በዚህ ሰዓት ነው የሚበላው፣ በዚህ ሰዓት የሚጠጣው፣ በዚህ ሰዓት ነው የሚነሳው፣ ዳይፐሩ ይኸውና ተቀይሮ ተለክቶ ይሰጣታል። ያንን ጊዜዋን እየጠበቀች ነው የምታደርገው። ፍቅር ልሰጠው ግዴታው አይደለም። ቢያለቅስ እንትን ቢታመም ግዴታው አይደለም። ሞግዚት ስለሆነች ከዛ ጥላው ወደ ቤት ነው የምትሄደው። ጥላው ወደምትፈልግበት ነገ አልመጣም ትችላለች። አሁን ያለን እኔ አሁን ላለውም ህይወት የሌለበት አገልግሎት እንዲሆን ያደረገው አንዱ ብዙ አባቶች ሳይሆኑ ሞግዚቶች ነው። ሞግዚቶች ደግሞ ያመቻምቻሉ፣ እውነትን አይናገሩም። በቃ ጥሩ ነው አይዞ ምንም በቃ እግዚአብሔር እንትናም እንደዛ ናቸው አንተም እንደዚህ አድርገህ ቀጥል ነው የሚሉት እንጂ እውነትን አይናገሩም። እውነቱን ከተናገረ ሰውዬው ወደ ሌላ ቦታ ይሄዳል። ስለዚህ አሁን እኔ ህይወት እንዳይቀድም አንዱ የሚያደርገው ወይም ደግሞ የተፈተነ ህይወት ሰዎች እንዳይኖራቸው የሚያደርገው አንዱ በእግዚአብሔር ቤት ላይ ሰዎች አባት ተብሎ ያሉ ሰዎች መሪ ተብሎ ያሉ ሰዎች ለእግዚአብሔር ለቅዱሳን ሊያድጉ ለሚችሉ ልጆች በእግዚአብሔር ፊት ትክክለኛውን የህይወትን አካሄድ እንዲሄዱ ህይወታቸውን ይዘው አይሄዱ። ሁለቱም በኩል ስናየው ችግር አለ። ልጅም መሆን የሚፈልገውም ሰው ብዙ አይደለም። ምክንያቱም ኮሚትመንት ነው። ራስን መስጠት አለ፣ ጊዜም መስጠት አለ፣ ለመመከር፣ ለመገሰጽ፣ ለመታረም ያንን አይፈልግም። ስለዚህ እየበረረ ማገልገል አንዴ እዛ አንዴ እዚህ እንዲያለ ሲሄድ የልቡን ፍላጎት እያደረገ ይሄ ነፃነት የሚባልበትን ህይወት እየኖረ ይሄዳል። ስለዚህ ራሱን ያልሰጠን ሰው ደግሞ አባት እንኳን ቢሆን መገሰጽ አይችልም። እኔ የጎረቤቴን ልጅ የፈለገ ነገር ቢሆን እንደ ልጄ ማድረግ አልችልም። ሌላው ደግሞ አባትነትን ደግሞ እንደ ጳውሎስ አባት ነኝ የሚል ማንነት ደግሞ ላይኖር ይችላል። ሰው አዳራሽ እስከሞላ ድረስ መድረኩን እስካሞቀ ድረስ አንዳንድ አሁን ስታዩ መድረክ አሟቂዎች አሉ። በቃ ወደ ክብር ወደ ህልውናው ወደ መገኘቱ ራሱ ሳይሆን የሚያስገቡት ይሄ በቃ አለ አይደለ የጭፈራ ቤት መንፈስ ይመስላል አንዳንድ ቦታ ሲታይ የሚታየውና የዩቲዩብን ቢዝነስ የተለያዩ ነገሮችን ማድረግ ነው እንጂ ለእግዚአብሔር ክብር የሚመጥንን ትውልድን ለማስነሳት እየተጋ ያለው በጣም ጥቂት ነው። የሉም አይደለም፣ በደንብ አሉ። ጌታን የሚመስሉ የፈሩ ለእግዚአብሔር ክብር የሚኖሩ ለእግዚአብሔር ክብር የሚጠቅሙ እቃዎች እንዲሆኑ አድርገው የሚሰሩ ብዙዎች አሉ። ብዙሃኑ ግን የሚፈልገው ይሄንን የሆታውን የጭፈራውን የግርግሩን ነውና ያ ሲቀደም ህይወት ወደ ኋላ ይሄዳል። በቃ ትኩረቱ እንዴት አድርጌ ጉባኤውን አስጨፍራለሁ፣ እንዴት አድርጌ ሞቅ አደርጋለሁ፣ እንዴት አድርጌ የሰው አቴንሽን ወኔ ይወስዳለሁ፣ ብዙ ፎሎወር እንዴት አገኛለሁ ነው እንጂ ኢየሱስን የሚመስል መልክ እንዴት ላግኝ የሚባልበት ነገር እየጠፋ እየደበዘዘ ያለ ይመስላልና የሆነ ደማቅ ነገር መደረግ መቻል አለበት እንደ ቤተ ክርስቲያን። ይሄ ኃጢአት ነው፣ ይሄ ነውር ነው። አሁን ዓለም ወደ ቤተ ክርስቲያን እየገባች ስለሆነ ሰው ወደ ውጭ መውጣት አያስፈልገውም። የሚፈልገውን ነገር እዚሁ እያደረገ ስላለ እሱ ነው አሁን የሚያስፈራው ለእኛ። አሁን ትልቁ ህይወት ይቅደምም ያልንበት ምክንያት አገልግሎታችን በየትኛውም ሁኔታ ይደርሳል። ህይወታችን ነው ከእግዚአብሔር የሚጠይቀን። ምክንያቱም የትኛውም የጸጋ ስጦታ እግዚአብሔር ከሰጠን አይጸጸትም። እግዚአብሔር ሰጥቶናል። ስለዚህ ለዛ ግን ስለ ህይወታችን ግን ይጠይቀናል። መጽሐፍ ቅዱስ ጌታ ኢየሱስ አላወቅኳችሁም ነበር ያለው ስለ ስሙ አጋንን ስላላወጡ አይደለም። አውጥተዋል፣ ታምራትን አድርገዋል፣ ግን አላወቅኳችሁም ነበር ነው የሚለው። ስለዚህ እግዚአብሔር እኛን የሚያቀን በምናገለግለው አገልግሎት ሳይሆን በህይወታችን ነው።
ስለዚህ አገልግሎት ህይወት መሆን አይችልም። ህይወታችን ግን አገልግሎት መሆን ይችላል። አሁን ባናገለግል እንኳን ባንሰብክ እንኳን ለጌታ የሚገባውን ኑሮ በስራችን፣ በህይወታችን፣ በትዳራችን፣ በመውጣት በመውጣታችን እየፈራን ከኖርን በዛ ምክንያት ሰዎች መዳን ይችላሉ። ስለዚህ ኢየሱስ የሚጠይቀው ከኛ ይሄን ነው። አሁን ይሄንን ነው እኛም ልንለፋ በዚህ ዘመን። አሁን እንደምታውቂው ኢትዮጵያ ውስጥ ብዙ ነገር በዓለም ላይ ጠቅላላ ተደበላልቋል። ፖለቲካው ከእንትኑ ጋር ተደበላልቋል። ንግዱ ከክርስትናው ጋር ተደበላልቋል። ምንድን ሰውን የሚያነሳሱ ሰዎች ምንድን የሚባሉት ተቀላቅለዋል። የለም አሁን የምትሰበኪው እውነተኛ ክርስቶስን የሚመስል ነው ወይስ አይደለም? ፖለቲካ መለየት አለበት። የሆነ ነገር ተቃውመሽ በእግዚአብሔር ቃል ህዝብን በትክክል ለእግዚአብሔር ለቅድስናው ራሱን እንዲሰራ እግዚአብሔር ፊት ጌታን እንዲፈራ አድርገሽ መናገር በፍጹም በዚህ ዘመን የማትችይበት ውስጥ ነው ያለው። እየጠፋ ነው። የቅድስና ትምህርቶች፣ እግዚአብሔርን የመፍራት ትምህርቶች የተወሰኑ ሰዎች ቅድም አንቺ እንዳልሽው ትውልድን ለመስራት ዓላማ ያደረጉ ዋጋ ለመክፈል ለሚመጣው ነገር ዋጋ ለመክፈል ያለኝን ህዝብ ሰርቼ እግዚአብሔር ፊት መንግስት ሰማያት የሚገባ ጥቂቱን ሰርቼ በእግዚአብሔር ፊት ዋጋ ላገኝ ያሉ ሰዎች ብቻ ናቸው ዋጋ ከፍሎ የሚያስተምሩት። ስለዚህ ይሄ ነገር ትልቅ ሄዶ ለልጆቻችን ለእኛ ብቻ ሳይሆን ለሚቀጥለው ትውልድ ትልቅ አደጋ የሚጠፋ ነው የሚሆነው። በቃ ምንም ችግር የለውም የሚባል ነገር ቸርች ውስጥ መደነስም መጨፈርም ወይም ደግሞ ዓለማዊ ነገር ማድረግም በኤሊ ዘመን እንደነበር እንደዛ የሚሆንበት ጊዜ ውስጥ ወደፊት እየከፋ የሚመጣ ይመስለኛል። ይህንን ነገር አስረግጠን ዛሬም ካልተናገርን መጽሐፍ ቅዱስ ላይ 2 ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ሲናገር እንደዚህ ይላል። በጣም የተባረኩበት ቃል ነው። በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትም የሸክላም ዕቃ ይኖራል። ከነዚህም አንዳንዶቹ ለከበረ ሌሎቹን ደግሞ ለተራ አገልግሎት እናውላቸዋለን። እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ቢያነጻ ለክቡር አገልግሎት የሚውል የተቀደሰ ለጌታውም የሚጠቅም ለመልካም ስራ ሁሉ የተሰናዳ ዕቃ ይሆናል። አይገርምሽ? በአንድ ቤት ውስጥ ሁሉም ዕቃ አለበት። የከበረ አለ፣ ላልከበረ ነገር ደግሞ የምንጠቀምባቸዋለን። ጳውሎስ ሁሉን ለሚያስፈልገው ነገር እንጠቀማለን። ደግሞም የለያቸው አንደኛ ምን ብሎ ነው? የወርቅ ከዛ የብር ብቻም ሳይሆን የእንጨትም ደግሞ ዕቃም ይኖራል። አሁን እግዚአብሔር የብርና የወርቅ ሆነ እንድናገለግል ነው የሚፈልገው። አይሽ ምን ማለት ነው? ለከበረ አገልግሎት፣ እግዚአብሔር ለሚፈልገው አገልግሎት፣ እግዚአብሔር ለሚወደው መልካም ላለው አገልግሎት ራሳችንን እንድናዘጋጅ የእግዚአብሔር ጳውሎስ ለጢሞቴዎስ እየነገረ ነው። ከዛ እንደዚህ ደግሞ ይላል። እነዚህ ነገሮች ከጠቀስኳቸው ነገሮች ቢያነጻ ካለ በኋላ ለክቡር አገልግሎት የሚውል የተቀደሰ ለጌታው ምን የሚል አሁን ለዚህ ነው የተቀደሰ የሚለው ህይወታችንን የሚመለከት ነው። አይሽ ካልተቀደሰ ለጌታው የሚጠቅም አይሆንም። ከዛ ቀጥሎ ለመልካም ስራ ሁሉ የተሰናዳ ዕቃ ይሆናል። ይህን ካለ በኋላ ነው ቅድም ለዚህ ነው ጥሩ እንደ ዕቃ ነን እኛ ያልኩ። መልካም ትልቅ ትሪ የሚበላበት መልካም ዕቃ የሚቀርብበት ቆሻሻ ቢሆን በላዩ ላይ የተለያየ ቆሻሻ ያለበት ቢሆን እኛ ክትፎ ምን የተባለ ኢትዮጵያ ውስጥ በጣም የሚታወቅ ምግብ የምንወዳቸውን አምጥተን እዛ ምግብ ላይ ትሪ ላይ ብናደርግ ማን ይበላዋል? ማንም አይበላው። ስለዚህ መጽሐፍ ቅዱስ የሚለው ለጌታ የተቀደሰና የተባረከ እግዚአብሔር ለመልካም ነገር የሚጠቀምበት ሰው እንዲሆን ከፈለገ እግዚአብሔር ይህንን ማንጻት አለበት። ቅድም ከነገርኳቸው ብሎ ከዛ እንደዚህ ይላል፣ ከወጣትነት ክፉ ምኞት ሽሽ፣ በንጽህና ልብ ጌታን ከሚጠሩ ጋር ጽድቅን ተከታተል። ከሚጠሩ ጋርም ጽድቅን፣ እምነትና ፍቅርን፣ ሰላምን ደግሞ ምንበል
ተከታተል። አይሽ እነዚህ ሁሉ በእግዚአብሔር ቤት ላይ እንድትኖር የሚጠቅሙ ስለሆኑ ንጹሕ ልብን፣ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርና ሰላምን ተከታተል። ከማይረባ ትርጉም የለሽ ከሆነ ክርክር ራቅ። ምክንያቱም እነዚህ ጠብን እንደሚያስከትሉ ታውቃለህ። ለጌታ ባሪያ የጌታ ባሪያ ሊጣላ አይገባውም። ይልቁኑ ለሰው ሁሉ ገር ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል። ይሄ ነው አሁን እንግዲህ እግዚአብሔር አንድ አገልጋይ ሊሆን የሚገባ ሕይወቱን አስቀድሞ መስጠት ያለ። አሁን እዚህ ቦታ ላይ አንድ ቦታ ላይ ጥሩ ሰባኪ ትሆናለህ፣ ጥሩ ዘማሪ ትሆናለህ፣ ይህን ብታደርግ ራስን ብታነጻ የሚገርም ነብይ ትሆናለህ አይለው። ለጌታ የሚጠቅም ሰው ነው የምትሆነው። አይሽ አሁን እኛ ነብይ የማድረግ እግዚአብሔር በምድር ላይ ነቢያትን የማብዛት ሐዋርያትን የማብዛት እግዚአብሔር ወንጌላውያን የማብዛት አይደለም ታርጌቱ። ልጁን የሚመስሉ ኢየሱስን የሚመስል ጌታን መስሎ ለሌሎች በረከት የሚሆን ተጽዕኖ የሚፈጥር ሰውን ነው ጌታ ማትረፍ ከኛ የሚፈልገው። ስለዚህ ጳውሎስም ለጢሞቴዎስ የሚለው ምንድን ነው? እነዚህ ከነገርኳቸው ነገር ለጌታ የሚጠቅም መሆን ከፈለግ በቤት ውስጥ የከበረ ዕቃ አለ፣ ወርቅ አለ፣ ብር አለ፣ እንጨት አለ፣ ከዛ እንጨት አለ። ስለዚህ ግን ከነዚህ ዕቃዎች ደግሞ ወርቅን መቼም ላልከበረ ነገር አንጠቅም፣ ነሐስን ላልከበረ ነገር አንጠቅም። ስለዚህ በዚህ ውስጥ ግን አንዳንዶቹ ለከበረ እንጠቀማ፣ አንዳንዶቹ ላልከበረ ነገር ግን የሚጠቅሙ ዕቃ ናቸው። እኔ ግን ለአንተ የምፈልገው ነገር የከበረ ለመልካም ነገር ደግሞ ምን ያህል የተዘጋጀ ዕቃ እንድትሆን እኔ እፈልጋለሁ። ከምን ብታነጻ? እነዚህ ከተከለከሉ ነገሮች ራስን ብታነጻ ለጌታ የምትጠቅም ትሆናለህ። ስለዚህ መነሻችን አሁን ምድር አይደለም። መነሻችን ብዙ ክራውድ እናገኛለን፣ ብዙ ደጋፊ እናገኛለን፣ ብዙ ፎሎወር፣ የዘመኑ ፎሎወር ዘመን ስለሆነ ብዙ ፎሎወር እናገኛለን ሳይሆን ለጌታ የሚጠቅም ዕቃ። ጌታም እኮ ሐዋርያውን ጳውሎስ ሲጠራው ስሜን የሚሸከም የክብር ዕቃ ይሆናል ነው ያለ። እየደጋገመ ሐዋርያውን ጳውሎስ የሚናገረው ይህንን የክብር ዕቃ ነው፣ የጥሪ ይሄ ነው እያለ ያለውና ስለዚህ የመጀመሪያ ነገራችን አገልግሎታችን ሳይሆን ህይወታችን ነው። ማለት ህይወት እኮ አገልግሎት ነው። ቅድም አንተ እንዳልከው ግን አሁን ለጢሞቴዎስ ያለው ተከታተል ነው ያለው። ስለዚህ ቅድስና አንድ ጊዜ አድርገ ነው ምንተው ነገር አይደለም። በየቀኑ ህይወታችን ላይ መቀደስና አይደል እንደኛ ተሰሎንቄ ምዕራፍ 4 ላይ ለቅድስና ተጠርታችኋለሁና ትቀደሱ ዘንድ ፈልጉ ነው የሚለው። ስለዚህ ኦልሬዲ ጥሪያችን ለቅድስና ነው እግዚአብሔር የጠራን። መቀደስን ደግሞ መፈለግ የኔ ድርሻ ነው፣ ያንተ ድርሻ ነው። ስለዚህ ባልተቀደሰ ዕቃ እግዚአብሔር አይከብርም። ባልተቀደሰ ዕቃ እግዚአብሔር ደስ አይሰኝምና ይሄ አንድ ጊዜ የምናደርገው ነገር አይደለም። እሱ ጋር ጠንክረን እንድንናገር የምፈልገው አገልግሎት ሲኖረኝ የምቀደሰው ሳይሆን ህይወቴ ነው፣ ላይፍ ስታይሌ ነው። አንዳንድ ጊዜ በር ይዘጋሉ ሰዎች አምልኮ የሚመሩ ከሆነ ሳምንቱን ሙሉ ሰው ቢያናድዳቸውን ቢቆጣቸው አገልግሎቷ እስኪያልቅ ድረስ ራሳቸውን በቅድስና ጠብቀው ያ እግዚአብሔር መድረክ ላይ የምንገናኘው አምላክ አይደለም። እግዚአብሔር አይደለ፣ ጓዳችንም ውስጥ አለ፣ አደባባያችንም ውስጥ እግዚአብሔር አለ። እግዚአብሔር አይሰወርም፣ የሚሰወርበት ነገር ስለሌለ ማለት ነው። ስለዚህ ተከታተሉ የሚለውን ነገር ስናነሳ በየቀኑ የምንኖረው የህይወት ልምምድ ነውና አሁን ቅድስና ስናነሳ አካበዱ ደረቁ ነው። አንተ በጣም ጠንካራ ሰባኪ ነበርክ አይደለም? እና ባቢ ሲወጣ በቃ ዛሬ ተፈነካክተን ነው የምንወጣ ሰው ራሱን ሸፍኖ ምናምን የሚወጣበት ጊዜ ነበርና አይ ቲንክ እንደዛ አይነት ሰባኪዎች አሁን ሲጠሩ አናይም፣ ሲጋበዙ አናይም። ምክንያቱም ያለፈበት ፋሽን ይመስላል ቅድስና። ያለ ቅድስና እግዚአብሔር ማየት ይቻላል? በፍጹም። መስበክ ይቻላል፣ ማስተማር ይቻላል፣ እያደረጉ ሰዎች እያየን ስለሆነ አንዳንድ ጊዜ እንደውም ትገረሚያለሽ። ለምንድን ነው ልክ ዕንባቆም እንዳለው ማነው አሳፍ እንዳለው ለእኔ በከንቱ ዝም ብዬ ራሴን አጸደቅኩ እንዳለው የለም በቃ በከንቱ ነው እግዚአብሔርን የምፈራው እንድትይ ሁሉ ያደርግሻል። ሰዎች የተሳሳተ ነገር እያረጉ እንደሆነ እያወቁ ማዕት ሰው እነሱን ሲከተላቸው፣ ማዕት ሰው አብሯቸው ሲሆን፣ ማዕት ሰው ግን አንድ ነገር በጣም እርግጠኛ ሆኜ እነዛ ሰዎች እንደ ገለባ ናቸው። ቅድስና ያለበት ቦታ ነው የከበረ ነገር ያለው።
አሁን ሚዲያው በጣም ብዙ ኢንቨስት ስለሚያደርጉበት ገንዘብ በጣም ነው ብዙ ገንዘብ እግዚአብሔር የሚፈሩ ሰዎች ብዙ ገንዘብ ላይ ኢንቨስት አያደርጉም። ለምን? እግዚአብሔር ራሱ ያወጣዋል ብለው ስለሚያምኑ በስውር ነው የሚሰሩት። ሌሎቹ ግን በጣም ብዙ ገንዘብ በሺህ የሚቆጠር ገንዘብ ኢንቨስት ስለሚያደርጉ በአንድ ጊዜ ይወጣል። እኛ ደግሞ ሁልጊዜ እጃችን ላይ ቶሎ ስለሚደርስ ያንን ስናይ በቃ ምን ዋጋ አለው እንድንል የሚያደርግ ነው። ግን ያለ ቅድስና በፍጹም ሰዎች እግዚአብሔር ማየት አይችሉም። እግዚአብሔር ቃል ይነገረን እሱን አሞጽ ላይ በጣም የሚገርም ቃል አለ። እግዚአብሔር የሚናገረው አሞጽ ምዕራፍ 5 ላይ በሙሉ የሚናገረው እግዚአብሔርን ስለመፍራት ነው። ግን እንደዚህ ይላል ከ21 ጀምሮ እንዲህ ይላል፣ ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለው። የተቀደሰውን ጉባኤያችሁ ደስ አያሰኘኝም። የሚቃጠለው መስዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳን አልቀበለውም። ለምስጋና መስዋዕት የምታቀርቡልኝ የሰቡትን እንስሶች አልመለከትም። የዝማሬም ጩኸት ከእኔ ዘንድ አርቅ፣ የመሰንቆንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ፣ ጽድቅ እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መስዋዕትና ቁርባን አቅርባችሁልኛል? ለራሳችሁ የሰራችኋቸው ምስሎች የሞሎክን ድንኳን ያመለካችሁት የሬፋን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካችኋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ የተባለው እግዚአብሔር ይላል። እግዚአብሔር ቁርባናቸውን ዓመት በዓላቸውን ዝማሬያቸውን አልፈልግም። እኔ 40 ዓመት ሙሉ እስራኤል በምድረ በዳ በነበረበት ጊዜ እግዚአብሔር መስዋዕት መች ሰውለት? እግዚአብሔር እኮ በእኛ መስዋዕት ላይ የቆመ አምላክ አይደለም። በእኛ ዝማሬ ላይ ዙፋኑን አልዘረጋም። እግዚአብሔር ዙፋኑን ያደረገው በእኛ ጭብጨባ ላይ የሚመስለን እኛ እንደፈለግን ሆነን አምጥተ የምናመጣውን ነገር። እንደውም እግዚአብሔር ሌላ ቦታ ላይ እኮ ምን ነው ከቤት ያስወጥቶ በር የሚዘጋባችሁ በተገኘ። እግዚአብሔር ይሄን አይደለም ፈልገው። እግዚአብሔር የኛን ጩኸት፣ የኛን እልልታ፣ የኛን አገልግሎት፣ የኛን ስብከት እግዚአብሔር አይደለም የሚፈልገው። እግዚአብሔር እኮ ሰማይ ሳይኖር አምልኮ ነበረ፣ ምድር ሳይኖር አምልኮ ነበረ፣ ሰው የሚባል ነገር ሳይኖር እግዚአብሔር አምልኮ ከሰማይ እንጂ አምልኮ ከምድር አልጀመረም። ማንም ባይኖር አምልኮ የእግዚአብሔር ማንነቱ ነው። ለዛ ነው በሺህ ተራራዎች ያሉ ፍየሎች ሁሉ የኔ ናቸው አለ እግዚአብሔር። ስለዚህ እስራኤልን አለ ኧረ ይሄ ጩኸታችሁ፣ ዝማሬያችሁን እንዴት እንደጨላው፣ ማስንቋችሁን እንዴት እንደተጸየፍኩት የሚለው። ለዛ 40 ዓመት ሙሉ እስራኤል በምድረ በዳ በነበረ ጊዜ መቼ ሰውልኝ? እዚህ እግዚአብሔር የቅድስና አምላክ ነው። አሁን ዝሙት ኖርማል ነው። አሁን መጠጣት ኖርማል ነው። ዘፈን ኖርማል ነው። ከዘፈን ነው ኮፒ እየተደረገ መዝሙር እየተሰራ የምናየው። ድሮ እኮ ከአባቶቻችን ዘፋኞች መዝሙር ነው እየሰሙ፣ እኛ እንኳን ስናደግ መዝሙር እየሰሙ ነበረ የሚወስዱ የነበረው። አሁን ዓለማዊነት ቤተክርስቲያንን ሞልቷል። አሁን መጫወታችን ይሄን ነው። የዓለምና የእግዚአብሔር የሆነው ይለይ። የእግዚአብሔር ቃል የሚለው እኮ ይሄንን ነው። ክፉና መልካሙን ብትለይ ነው የሚለው። ጨለማውን ከብርሃን መለየት የኛ ግዴታ ነው። እንደ አፌ ትሆንልኛለህ ያለው የከበረውን ከተዋረደው ብትለይ እንደ አፌ ትሆንልኛለህ ነው ያለው። ስለዚህ እግዚአብሔር በረከሰ ነገር አይጠቀምም። እግዚአብሔር በረከሰ ነገር አይገለገልም። ለምን? እግዚአብሔር ቅዱስ ስለሆነ። እኔ ቅዱስ አምላካችሁ እግዚአብሔር ነኝ ነው ያለው። ቅድስና ዘመን አይሽረው። በብሉይ ኪዳን ቅድስና ነው፣ በአዲስ ኪዳንም ቅድስና ነው። ያ በሕግ ነው፣ ያ በልፋት ነው፣ ያ በስራ ነው። አሁን ደግሞ በኢየሱስ ክርስቶስ በደሙ አማካኝነት ጸጋ ተሰጥቶናል። እግዚአብሔር አልተቀየረም፣ አሰራር ግን ቀይሯል። አሰራር ቀየረ ማለት እግዚአብሔር ከኃጢአት ጋራ ይስማማል ማለት አይደለም። እግዚአብሔር ዛሬም ኃጢአት አመጽ ነው የሚለው። ስለዚህ አንድ ሰው ዝሙት እያደረገ እያየን፣ እየሰከረ እያየን፣ እየጠጣ እንትና እኮ ይጠጣል፣ እንትና እኮ እንዲህ ያደርጋል፣ እንትና እኮ አንድ አይደለም ብዙ ሴቶች ጋር እንደፈለገ ይሆናል እየተባለ ግን the same time ደግሞ መድረኮች ይከፈታሉ። እኔ በጣም የሚገርመኝ እንደዚህ ላይ ጭስ አባቶቻችን ሲተርቱ ጭስ እሳት በሌለበት ጭስ የለም ተረቱት። ጭስ የለም ይባላል። እሳቱ ስላለ ነው ጭሱ ያለ። ስለዚህ ወሬው ዝም ብሎ አይደለም። ወሬው አንድ ሰው አንድ አገልጋይ ሆኖ ዝሙት ይሰራል፣ አንድ አገልጋይ ሆኖ ይጠጣል፣ ያጨሳል፣ እንደዚህ እየተባለ ሲወራ አይደሽ። አሁን እዚህ ጋር
ድሮ ቢሆን አባት አለው፣ ቤተክርስቲያን አለ፣ መሪ አለ። ይሄ ነገር አይደለም ሲሰማ ገና ወሬው ሲኖር ቶሎ ቁጭ ያደረጉትና ይገስቷል፣ ይመክሩታል ምናምን። አሁን ማንም የለም። ቤተክርስቲያን እኮ አንዱ ቢያወግዙ ቤተክርስቲያናት ወይም ደግሞ መሪዎች ቢያወግዙ እኮ ከዛ በሌላ በኩል ደግሞ እሱን የሚደግፉ ሰዎች ደግሞ ይነሱና ኦልሬዲ የእግዚአብሔር ቃል ሕጉ ቅድስና የሚለው ስለጠፋ ሰውየውን ማትረፍ ነው ይፈልጉት። ሰውየው ከሚተርፍ ለምን ነገ ጌታን በማገልገል ወደ እግዚአብሔር ሐሳቡ ሳይገባ ከእግዚአብሔር ከሚጠፋ ጌታን እንዲያገለግል ለምን? አሁን የተቀላቀለ የተደባለቀ ነገር ነው። ግን ሰው ማትረፍ ማለት ምን ማለት ነው? ሰውየው አገልግሎቱን ሳይሆን ሰውየው አሁን አገልግሎቱን ነው ማትረፍ የሚፈልጉት። ይሄን የሚያህል አዳራሽ እያለው፣ ይሄን የሚያህል ቤት እያለው፣ ይሄን እንደዚህ የታወቀ ሆኖ እንዴት እናደርጋለን? በተቻለ አቅም እኔም አንቺን ደግፍኛ፣ እኔም አንቺን ደግፍሻለሁ። በቃ መጽሐፍ ቅዱስ ሁለት እውርውርም ቢመራ ሁለቱም ተያይዘው ገደል ይገባሉ። በፍጹም እኔ አንቺን ከቨር ባረግ አንቺን ከቨር ብታረጊ የእግዚአብሔርን አይን ከቨር ማድረግ አይቻልም። የእግዚአብሔርን አይን ከቨር ማድረግ አይቻልም። ስለዚህ የእግዚአብሔር ቃል ሰው የእግዚአብሔርን ነገር በደፈረ ቁጥር የእግዚአብሔርን ነገር ባንቋሸሸ ቁጥር ሕይወቱ እየወረደ ነው ይመጣው። እንደ ድሮ ሊሞክረው ይችላል። እንደ ድሮ ሰብክ ያለው ሊቀጥል ይችላል። በየጊዜው እግዚአብሔር ነው ጠላት እየሆነ ይመጣ። ምክንያቱም መጽሐፍ ቅዱስ እግዚአብሔር ኃጢአትን ባለበት ነው የሚመታው። አይሽ እግዚአብሔር ኃጢአትን ይጠላል። ኃጢአት አመፅ ነው። አመፅን የሚያደርግ አይደለም፣ በእግዚአብሔር ላይ ነው አመፅን የሚያደርገው። ስለዚህ አመፀኛን ደግሞ እግዚአብሔር መቅጣት ሲፈልግ ቸርች ብቻ አይደለም፣ እግዚአብሔር ውጭ የሚሆን እግዚአብሔር ቸርች የሚሆን አመፃን እግዚአብሔር እኩል ነው ባለበት ነው የሚቀጣው። ስለዚህ ሰውየውን አይደለም እኛ አገልግሎቱን አይደለም ማትረፍ ያለብን፣ ሰውየውን ነው። ሰውየው ላይ ከተሰራ ሰውየው ላይ የወደቁ ሰዎች እኮ እግዚአብሔር በተለያየ ሁኔታ ወድቀው ተገስጸው ተመክረው ለእግዚአብሔር ሐሳብ ተነስተው ዛሬ በጽድቅ ጌታን የሚያገለግሉ ብዙ ሰው። እኛ ራሳችን እኮ ደክመን እናውቃለን አለ ክርስቲያን ወይም አገልጋይ አይደክምም ማለት እያለ አይደለም። ድካምና ግን ፐርፐዝሊ ማለት እየተራመድክ አንሸራቶ መውደቅና ፐርፐዝሊ ሄደ መውደቅ ግን የተለያየ ነው። እኔ የዳነ ክርስቲያን አቅዶ አልሞ አስቦ ኃጢአት ያደርጋል ማለት አይቻልም። ምክንያቱም ያ ሁሉ ፕሮሰስ ውስጥ መንፈስ ቅዱስ አለ፣ ኖ የሚል ተው የሚል ይሄ ነገር ላንተ አይገባም እያደረግ ያለው ነገር ማለት ሰው አሁን እኮ የአልኮሉ መጠን ምን ያክል ነው ወደሚባል ደረጃ ተደርሷል። ወይን ምን አላት አንድ ብርጭቆ ከዛ እያለ ነው አይደል? ወይን እኮ መልኩን አሳምሮ ነው ከዛ በኋላ ምን እንደሚያደርግ እግዚአብሔር ቃል የሚናገረው። ድሮ ግን እርኩስ ነው፣ ማየትም አንችልም፣ መልካትም አንችልም። ስለዚህ እግዚአብሔር አልተለወጠም። እግዚአብሔር እስካልተለወጠ ድረስ የእግዚአብሔር አቋም አልተለወጠም። ስለዚህ እኛንን እያመቻመችን እየመጣን ያለ ነው እንጂ ቃሉ እንደውም እግዚአብሔር እኮ የሚባላ እሳት ነውም ብሎናል። እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ታጋሽ ነው። እግዚአብሔር ግን የሚባላም ደግሞ እሳት ነው። በቃ በዚህ ጉዳይ እግዚአብሔር ዛሬም ዓላማውን አልቀየረም። እኔም ምለው እሱን ነው። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል። ቀደም ያነበብኩት ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል፣ እነዚህ ነገሮች ማሳሰብን አልተውም፣ በቃል እንዳይነታረኩ በእግዚአብሔር ፊት አስጠንቀቃቸው። ይህም ጥቅም የሌለው የሚሰሙትን የሚያፈርስ ነውና እንደማያፍርና እውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን ለእግዚአብሔር ፊት ልታቀርብ ትጋ። ይሄ ነው አሁን የማያሳፍር ምን ሰራተኛ። ከዛ ደግሞ የሚሰሙትን ምን የሚያደርግ የሚያፈርስ። አገልግሎት ቅድስና ከሌለበት፣ አገልግሎት እግዚአብሔርን መፍራት ከሌለበት ያፈርሳልም፣ ከዛ ደግሞ ያሳፍራል። ይሄ በጣም አገልጋዮች የሆንን ዛሬ ቤተክርስቲያን ውስጥ የምናገለግል በተለያየ ሁኔታ ውስጥ ያለን ሰዎች በጣም ልንጠነቀቅ የሚገባል። የመጀመሪያው ነገር ያልኖርነውን ስናደርግ እያፈረስን ነው። ማንን ነው የምናፈርሰው? የሚሰሙንን። ኦልሬዲ እኛ ፈርሰናል። እግዚአብሔርን ባለመፍራት ስለሆነ የምናገለግለው ህይወታችን የፈረሰ ነው። ትዳራችን የፈረሰ ነው። በእግዚአብሔር ፊት የምናደርገው ኮንትሮል የሚያደርገን መንፈስ የለም። ከመንፈስ ቅዱስ ውጭ ነን። ስለዚህ ጳውሎስ ሲናገር ምን ይላል? አንተ ግን የሚሰሙትን የሚያፈርስ እንዳትሆን ተጠንቀቅ። አሁን የሚሰሙንን እኛም ልናፈርስ አይገባም።
የምንገነባ። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር ጸጋን የሰጠው አንዱ በአንዱ ላይ ምን እያደረገ ነው? መሰረቱ ክርስቶስ ነው። በዛ ላይ እንደ ብላተኛ አናጺ እኔ ደግሞ ምን አልኩኝ? ገነባው። ከዛ ሌላው መጥቶ ምን ያደርጋል? ይገነባል። ስለዚህ በዛ መጥቶ አሁን ከመገንባት በላይ የተገነባውን ምን እናደርጋለን ማለት እናፈርሳለን። ስለዚህ ሰው በቅድስና ህይወቱን አስቀድሞ ማገለግል ከሆነ አገልግሎቱ ከቀደመ ከህይወቱ ሁልጊዜ አፍራሽ ነው የሚሆነው። አፍራሽ ቀጥሎ ምንድን ነው የሚሆነው? የሚያሳፍር ነው። ብዙ አክቲቪቲ ውስጥ በቸርች ውስጥ እያለ ግን ብዙ ሰው ደግሞ ወደ ጌታ ሲመጣ አናይም። በተለይ በእኛ አካባቢ ያለውን እውነታውን ስናይ ማለት ነው። በውጭ ያሉ ደግሞ ያውቁናል፣ ህይወታችንን ያውቁናል፣ ያዩናል። ጌታ ኢየሱስም እኮ ሲናገር መልካሙን ስራችሁን አይተው ሰማይ አባታችሁ እንዲያከብር ብርሃናችሁ በሰዎች ሁሉ ፊት ምን ያደረገ ይሁን? የበራ ይሁን ነው የሚለው። ስለዚህ ስብከታችሁን አይደለም፣ ዝማሪያችሁን አይደለም። በዓለም ያሉ ሰዎች፣ ጌታን ገና የተቀበሉ ሰዎች፣ ምሳሌ ልንሆንላቸው የሚገባቸው ሰዎች የሚያዩት ህይወት ሊኖረን ይገባል። የሰማይ አባታችን በእኛ ዝማሬ አይደለም ይከብራል። እግዚአብሔርማ የከበረ አምላክ ነው። ክበር ስንለው የሚከብር፣ ዝም ስንል ዝቅ የሚል አምላክ አይደለም። ግን ሰዎች በእኛ ህይወታችን ጌታን ሲያዩ እንደ እግዚአብሔር ሐሳብ ስንኖር ስራ ቦታ ላይ ሳንመሰክር አምላክህ ምን አይነት ነው ብሎ ጥያቄ ይመጣል። እኔ ይመስለኛል ዮሴፍ ሰብኮ አይመስለኝም። እነ ዳንኤልም ሰብከው አይደለም። የዳንኤልን አምላክ የማያመልክ በግዛቴ እንዳይኖር የተባለ ህይወት ነው፣ ኑሮ ነው። ሌላው የሚሄድበትን ተቃራኒ መንገድ ነው የሄደው። ሰው ሁሉ የሚሆነውን አይደለም የሚሆነው። በዚህ ዘመን ግን ሰው ሁሉ የሚሆነውን ነገር እየሆንን ሴም ታይም ደግሞ እግዚአብሔርን እናገለግላለን ነው እያልን ያለ ነው። እንደዛ የማይሆነውን ደግሞ አካብዴ ናቸው። በጣም በቃ እኔ ማካበድ አቅልዬ ከምቀል አካብጄ ብከብድ ይሻለኛል። በእግዚአብሔር ፊት የከበደ ህይወት፣ በእግዚአብሔር ፊት ተቀባይነት ያለውን አገልግሎት ማገልገል የምንችለው ህይወታችን እንደ ቃሉ ስንኖር፣ እንደ ሀሳቡ ስንኖር ነውና ለብተኝነትን ትንሽ እዛ ብታነሳ ደስ ይለኛል። ያ እንግዲህ ለብ ማለት ብዙ ጊዜ ለጤንኛ ነገር አለ። ምን ለብ ያለ ነገር ሰው በጣም ከጠገበ በኋላ፣ ሰው በጣም ከበላ በኋላ ሆዱ አልዋሃድ ሲለው ምግብ ለብ ያለ ውሃ ጠጥቶ ነው ከዛ ቮሚት የሚያደርገው። ለብ ያለ ነገር ሁልጊዜ መተፋት ነው ትርፉ። ለብ ምንድን ነው? ለእግዚአብሔር ፈቃድ አይደለም ወይ? ቀዝቃዛ ብንሆን እግዚአብሔር ያሞቀናል አይደለም? በጣም የጋልን ከሆነ ደግሞ ለእግዚአብሔር ክብር ይሆናል። ግን መሀል ላይ ደግሞ እንድንሆን የእግዚአብሔር ፈቃድ አለ። የቱ ጋር ነው ያለ ነው? አገልጋይ ከሆንክ ሳይድ መያዝ ያለብኝ ከእግዚአብሔር ጋር ነው። አገልጋይ ከሆንክ መቆም ያለብኝ ለዚህ ነው። ሌዊን ሲጠራ እግዚአብሔር የእግዚአብሔር ወገን የሆነ ይለይ ካለ ከእግዚአብሔር ጋር ነው መቆም ያለብን። ለብታ አስመስሎ መሄድ ወይም ለጊዜው ለሚጠቅም ነገር በእግዚአብሔር ፊት ማድረግ ሄዶ በእግዚአብሔር ፊት ስላልሆነ በሰው ፊት ስለሆነ የምናደርገው የምናስደስብ ሰውን ስለሆነ እግዚአብሔርን ማገልገል አንችልም። አይሽ በለብታ ህይወት በፍጹም እግዚአብሔርን ማገልገል አንችልም። ሰዎችን ልናስደስት እንችላለን። ለሰዎች ይመቻል፣ አያቃጥልም፣ አይበርድም፣ መካከለኛ ኮምፈርት የሚሰጥ ነው። ነገር ግን ሁልጊዜ እኛ የተጠራ ነው ጥራት ልናስደስት የሚገባው አንድ ብቻ እግዚአብሔርን ነው። ያን ደግሞ እግዚአብሔርን ሞቃት ሆነን ምንም በህይወታችን ላይ ሳያርፍ ቆሻሻ ነገር፣ እግዚአብሔርን አለመፍራት፣ ኃጢአት፣ አሁን የምንላቸው ዝሙት፣ መስረቅ፣ መጣላት፣ እነዚህ ነገሮች ሁሉ ከህይወታችን እንዳይሆኑ የሚያደርገን ለብ ሳንል ስንቀር ነው። ለብ ካልን ግን ሁልጊዜ ለኃጢአት የተመቸ ነው። ማንም ሰው መጥቶ የሚያርፍበት ህይወት ነው ህይወታችን የሚሆነው። ይሄንን እንግዲህ ራሱ ጌታ ነው የተናገረውና ከአፌ ተፋለ መተፋትም አለ ማለት ነው። ስለዚህ እኛ አሁን ለሰው ለጉባኤ የሚመች ለጊዜው የሚመች አደራረግን እየመረጥን በመጣን ቁጥር ከእግዚአብሔር ሐሳብ እየወጣን ከእግዚአብሔር ፈቃድ እየወጣን በዙሪያችን ያለውን ሰው ግን እያስደሰትን ፎሎወር እያበዛን ምናልባት በጣም እየፈመሰ ሰው ሊሄድ ይችላል። በእግዚአብሔር ፊት ግን ያልከበረ ሰው ነው የሚያስፈራው። መጨረሻ አለ፣ ሁላችን የምንቆምበት መንገድ ዙፋን አለ። ስለዚህ ትኩረታችን መሆን ያለበት ቃሉ ነው። እንደ ቃሉ እየኖርን ነው ወይ፣ እንደ ሐሳቡ እየተራመድን ነው ወይ ብለን ማሰብ መቻል አለብን። የእግዚአብሔር ቃል ሲናገር በጣም
ኢሳይያስ 66 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መርገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ቤት ምንድን ነው? እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰው ሰውን እንደሚገድል ነው። በጣም ነው ቃል የሚያስደነግጠኝ። በሬ የሚያክል ነገር ዋጋ ወጥቶ አውጥቶ ሲሰዋል እንደ ቃሉ ሳይኖር እንደ ሐሳቡ ሳይኖር የሚመጥን ሕይወት ሳይኖር መስዋዕትን ይዞ ቢመጣ ለኔ ሰውን እንደሚያርድልኝ ነው። ጠቦትንም የሚሰዋ የውሻን አንገት እንደሚሰብር ነው። የእህል ቁርባን የሚያቀርብልኝ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክ እነዚህ የገዛ መንገዳቸው መረጡ፣ ነፍሳቸውን በርኩሰታቸው ደስ ይሰኛል ይላል። አይገርምም? አሁን በርኩሰታቸው ነፍሳቸው ምን እያደረገ ነው? ደስ እየተሰኘ ግን በሬ አይገርምም? ነት ስለ መድከም አይደለም እያወራን ያለን። ሰው ስለ መሳት አይደለም እያወራን። የሳተ ሰው ይጸጸታል። እውነተኛ ክርስቲያን፣ እውነተኛ በመንፈስ ቅዱስ የተሞላ ሰው ኃጢአትን ሲያደርግ አያገሳም። በዛ ጋራ እልል ብሎ አይነሳም። ይሄንን እንዴት አደረግኩ፣ እንዴት እዚህ ጋራ ተገኘው፣ ራሱን እየወቀሰ ወደ ንስሐ ነው የሚመጣው፣ ወደ ቃሉ ነው የሚመጣው፣ ወደ መጸጸት ነው የሚመጣው። ለእንደዛ አይነት ሰው እግዚአብሔር እድል አለው፣ ጸጋ አለው። የልጁ ኢየሱስ ክርስቶስ ደም ዛሬም ከኃጢአታችን ሁሉ ምን ያደርጋል? ያነጻል። እነኚህ ግን በእርኩሰታቸው ነፍሳቸው ትደሰታለች ነው የሚለው። ስለዚህ ፐርፐዝሊ ነው። መጠጥ ጋር ሲሄዱ ፐርፐዝሊ ነው። ሴት ጋር ሲሄዱ ፐርፐዝሊ ነው። ክፋትን ሲያደርጉ መርጠው ፈልገው ይሄኛው ይሻለኛል ብለው ካደረጉት በኋላ ደግሞ ነፍሳቸው ምን ትላለች? ትደሰታለች። ከነፍሳቸው ደስታ በኋላ እግዚአብሔር ጋር ይመጡና ምን ይዘው ይመጣሉ? በሬ ይዘው ይመጣሉ። ስለዚህ እግዚአብሔር ይሄ በሬ ልክ የሰውን አንገት አንቆ እንደመግደል ነው። ይዛችሁ የምትመጡልኝ ጠቦት የውሻን እንደመሰዋት ነው። ሪያ በእስራኤል የተጠላ ነው፣ እግዚአብሔር የተጸየፈው ነው። የምታመጡልኝን ልክ ቁርባናችሁን እንደ ሪያ ደም ነው የምቆጥረው ነው። ቢኮዝ እግዚአብሔር ከመስዋዕታችን አይጀምርም፣ እግዚአብሔር ከህይወታችን ነው የሚጀምረው። ስለዚህ እግዚአብሔር ድሮም ቅዱስ ነው፣ አሁንም ቅዱስ ነው፣ ወደፊትም ቅዱስ ነው። ምክንያቱም እግዚአብሔር ሲናገር እኔ እግዚአብሔር ምን አልልም ብሏል። አንለወጥም። የማይለወጥ እግዚአብሔር ስለሆነ፣ የማይቀየር እግዚአብሔር ስለሆነ ከኛ ከምናመጣው መስዋዕትነት እግዚአብሔር ዊ ዛሬማ እንዴት የከበረ ነገር ይዛ መጣችልኝ አይልም። እግዚአብሔር አንዴ እንደው አጨበጨ እኔ ተወዳ ታውቃለህ፣ በጣም እንደ ወፍራም በሆነ መዝለል አይከብደኝም። አንዳንድ ሰው እንዴት ነው የምትዘዩ ይሉኛል። እኔ ግን መዝለሌ እግዚአብሔር ይህንን የሚያክል ሰውነት ይዛ ዘለለችልኝ ብሎ ተጨምላልቄ መጥቼው አይቀበልም። እግዚአብሔር ዊ ብሎ በቃ እንዴት ልቀበላት አይደለም የሚለው። እግዚአብሔር የሚያየው እኔን ነው። ከዛ በኋላ ይዤ የምመጣውን ነገር ነው እግዚአብሔር የሚቀበለው። ስለዚህ የምናመልከው አምላክ እግዚአብሔር ቅዱስ ነው። እኛም ደግሞ የተጠራ ነው ለቅድስና ነው። የከበረ ቃል እንሆን፣ ስሙን የምንሸከም፣ በምንሄድበት ቦታ የምንወክለው አምላክ አለ። ደስ አይልም? ማለት ሰዎች እኮ ከሩቅ የሚያዩን ማንነታችን የተገለጠ ስለሆነ ነው። ጴንጤ ሆነ እንደዚህ ታደርጋለህ የሚሉት ለጴንጤ ያ ምን አላደረጋል? አልተገባም፣ ያልተገባ ነገር ስለሆነ። ስለዚህ የዛሬም ሀሳባችንን የምናደርገው ድሮም ዛሬም ነገም ቅድስና የሚቀየር ነገር አይደለም። ከአገልግሎታችን በፊት ህይወታችን ይቅደም። እግዚአብሔር ደስ አሰኘዋለሁ ወይ? እንደ ቃሉ ነው ወይ ምኖረው? እግዚአብሔር እንዳለኝ እየኖርኩ ነው ወይ ብለን ማየት መቻል አለብን። ያ እኔ የመጨረሻዋ አንድ ጥቅስ እንደዚህ ይላል። እዛው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 19 ጀምሮ ይሁን እንጂ ጌታን የሱ የሆኑትን ያውቃል፣ ደግሞም የጌታን ስር የሚጠራ ሁሉ ከክፋት ይራቅ የሚለው ማህተም ያለበት የማይነቃነቅ የእግዚአብሔር መሰረት ቆሟል። አሜን። የጌታን ስም የሚጠራ ሁሉ ምን ይበል? ከክፋት ከአመፅ ምን ይበል? ይራቅ። ምን የሚለው ነው? ይሄ የእግዚአብሔር መሰረት ምን ብሏል? ቆሟል። አሁን ይህን መሰረት ማንም መቀየር አይችልም። ማንናችንም
ዛሬ ቆመን ስላገለገለ፣ ዛሬ ከኛ ጋር ሰው ስለቆመ፣ ዛሬ ቲፎዞ ስላለ፣ ዛሬ እንደው በቃ እዚህ ገባ ወንበር ጠረጴዛው ሰማዩ ያንተ ነው ስለተባለ አንቀይረው፣ ቆሟል ነው የሚለው። የእግዚአብሔርን ስም የሚጠራ ሁሉ ከአመፅ ምን ይበል ይራቅ። ከዛ ውጭ ግን ካረገ መጽሐፍ ቅዱስ እንደሚለው የተጣለ የተተፋ እግዚአብሔርን የማያከብር ሰው መጨረሻውም ደግሞ መቃጠል ነው የሚሆን። ይህን በፍጹም በእግዚአብሔር ፊት ሳናመቻመች ልንናገረው የሚገባ በእግዚአብሔር ፊት ትክክለኛ ነገር ስለሆነ ለአገልጋዮችም ለእኛም ለዛሬም እኛም እያገለግል ቆመን አለምን ለእኛም ማስጠንቀቂያው ለእኛ ነው። ሌሎች ደግሞ ከእኛ ጋር አብሮ የሚያገለግሉ የሚሰሙንም አገልጋዮች በምንም ሁኔታ የተጠራ ነው ለአንድ ነገር ብቻ ነው። እሱም ቅድስና፣ እግዚአብሔርን ምን ለማድረግ ለማገልገል ነው። እግዚአብሔርን ከያዝነው ሰው ከኛ ጋር ይሆናል። ከኛ ጋር ካልሆነ እግዚአብሔር ማንም ሰው ከኛ ጋር አይሆንም። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ትንሽ ጊዜ ጉዳይ ነው። እግዚአብሔርን ካከበር ነው እንከብራለን። ምክንያቱም ያከበሩኝን አከብራለሁ የናቁኝንም ማክበር አይሆንልኝም ያለው እግዚአብሔር ስለሆነ እንደ አሳፍ እኮ ለመንሸራተት ትንሽ ቀረኝ ብሎ ነበረ። ምክንያቱም እንደነዚህ አይነት ሰዎች ቦታ ያገኛሉ፣ ስፍራ ያገኛሉ። መቀደስ ምን ዋጋ አለው? ለእግዚአብሔር መሰጠት ምን ዋጋ አለው? እግዚአብሔርን መከተል ምን ዋጋ አለው? የሚያሰኘው እንደነዛ ነው። ዞር ስል ግን ከስፍራቸው አጣዋቸው ነው የሚለው። ስለዚህ ጊዜያዊ ከሆነው ጭብጨባ ይልቅ፣ ጊዜያዊ ከሆነው ዝና ይልቅ ዘላለም እግዚአብሔርን ደስ ማሰኘት የከበረ ነገር ነውና ያንን የተጠራንበትን ደግሞ ያለ ቅድስና እኮ እግዚአብሔር ማየት አይቻልም ነው የሚለው። እግዚአብሔርን ሰው ካላየ እንዴት ነው የእግዚአብሔርን ነገር ከየት ነው የሚያመጣ? አሁን አይተሃል አይደለ? ኮፒ ነው፣ ሁሉ ነገር ኮፒ ነው። ይሄ ደግሞ የኤአይ ዘመን ነው። ኤአይ ስብከት ብትጠይቀው ይሰጥሃል፣ ሁሉን ነገር ያቀርብላል። ከምንጩ ስለማንቀበል የሰዎችን ህይወት መቀየር አንችልም፣ ሰዎች ጋር መድረስ አንችልም። ያለ ቅድስና በብዙ አክቲቪቲ እግዚአብሔር ጋር መድረስ አይቻልም። ኢየሱስ እኮ ሰው ሆኖ የመጣበት ምክንያት እግዚአብሔር ጋር እንድንደርስ ነው። ወደ አብ የመድረስን ብቃት አገኛችሁ የተባለ በደሙ ነው፣ በተከፈለልን ዋጋ ነውና ዛሬ ቸርች ስንቆም፣ ስም ስናገኝ፣ ፓስተር ስንባል፣ ነብይ ስንባል፣ ብዙ የሚደግፈንን ሰው ስናገኝ ደሙን ልናክፋፋ አይገባንም፣ መስቀሉን ልናክፋፋ አይገባንም። ሰው በኃጢአት እየጸና ሲመጣ፣ ሰው ኃጢአትን እያደረገ ሲመጣ ያ የሞተውን ኢየሱስን የተሰቀለውን ኢየሱስን እየካደው በስራው እየካደው ነው የሚመጣው። ለዛ የእግዚአብሔር ቃል ሲናገር እኮ እናንተ የማታስተውሉ የገላትያ ቤተክርስቲያን ሰዎች ምን ሆናችኋል ነው ያለው። ኢየሱስ ክርስቶስ እኮ ደምቆ በፊታችሁ ምን ብሎ ነበረ? ተስሎ ነበር። የዛኔ ኃጢአት አልነበረም። ከዛ ልክ መስቀሉ ሲደበዝዝ፣ ኢየሱስ ሲደበዝዝ የስጋ ስራ የተገለጠ ነው ተብሎ ተጻፈ። ቀስ እያለ እየገባ ኢየሱስን ሸፈነ። ስለዚህ ዛሬ መልእክታችን ይሄንን ነው። እግዚአብሔር አይለወጥም። የዳነው የተቀበልነው ህይወት በነፃ የመጣ አይደለም፣ በኢየሱስ ክርስቶስ ደም የመጣ ነው። በዋጋ ተገዝተናልና ልናስደስተው እግዚአብሔርን ይገባል። በሮሜ ምዕራፍ 12 ዛሬ የምንዘጋው በዚህ ይሆናል። እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። አሁን አገልግሎት ለካ ስብከት አይደለም። አገልግሎት ለካ ዝማሬ አይደለም። አገልግሎት ለካ ፓስተርነት አይደለም። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እግዚአብሔርን ደስ የሚያሰኝ ይሄ ብዙውን ሰው አያስደስትም። አሁን ግን እኛ ብዙ ሰው እንድናስደስት አይደለም፣ ራሱ ሰውነታችንን ለእግዚአብሔር ቅዱስና ሕያው መስዋዕት አድርገን እንድናቀርብ የተጠራን ነው። ሰው በቅድስና ሲኖር ራሱን ለእግዚአብሔር ሕያው መስዋዕት አድርጎ ሲያቀርብ ይሄ አገልግሎታችሁ ነው የሚለው። በቃ ለአእምሮ የሚመች አገልግሎታችሁ ይሄ ነው የሚለውና እናንተንም ወንድሞችና እህቶች በዚህ ቃል ልናበረታችሁ እንወዳለን። ምናልባት በጽድቅ እየኖራችሁ እግዚአብሔርን እየፈራችሁ እንደ እግዚአብሔር ቃል እየኖራችሁ የሚገባችሁን ቦታ ያላገኛችሁ፣ የሚገባችሁን ስም ያላገኛችሁ፣ የሚገባችሁን ስፍራ ያላገኛችሁ፣ በብዙ ዲስካሬጅመንት ያላችሁ፣ ተስፋ በመቁረጥ ያላችሁ፣ ልክ እንደ አሳፍ ለመንሸራተት ጥቂት የቀራችሁ ካላችሁ ዛሬ በጌታ ቃል የምናበረታችሁ ይሄን ነው። የኃጢአተኛውን አይታችሁ አትቅኑ። የኃጢአተኛ ተድላ ለጥቂት ጊዜ ነው፣ ለጥቂት ሰዓታት ነው፣ ለጥቂት ወራት ነው። እግዚአብሔርን የሚፈራ ግን ለዘላለም የታመነ ቤት ይኖረዋልና እናበረታችኋለን።
ዓለም ከሚያጨበጭብላችሁ ይልቅ እግዚአብሔር በእናንተ ደስ ተሰኝቶ ብትኖሩ መቀደሳችሁን አትተው፣ የጌታን ፊት መፈለጋችሁን አትተው። እንደ ቀድሞ አይደለም ከቀድሞ በላይ እግዚአብሔርን ለማስደሰት በቅድስና ኑሩ። ለእያንዳንዱ እንደ ስራው እከፍል ዘንድ ዋጋዬ በእጄ አለ ያለ በእውነት የሚፈርድ አምላክ አለና የተጠራ ነው፣ ለቅድስና ነው። የተባረካችሁ ናችሁ። እህታችሁ ሕይወት ነኝ። እችን መልእክታችንን ለአንድ ሰው አድርሶልን። ዘመናችሁ የተባረከ ነው።